ፈውስ የምናገኝባት የእግዚአብሔር የክብሩ መገለጫ የሆነች ቤተ ክርስቲያን ደግሞ ክብሯ ከኦሪት ምኩራብ የበለጠ ክብር ያላት ነች። ምኩራብ የእንስሳት መስዋዕት ይሰዋባት ነበር። የሐዲስ ኪዳኗ ቤተ ክርስቲያን ግን አማናዊው መስዋዕት የአምላክ ቅዱስ ሥጋ ክቡር ደም የሚሰዋባት ነች። የዘመናችን ቤተ ክርስቲያን ምን ትመስላለች? ወንጌል የሚስፋፋባቸውን ህንፃ ነው እየሰራች ያለችው ወይስ ንግድ የሚከናወንባቸው? ግልጹን እንነጋገር። ቤተ ክርስቲያን የምንመጣው ጸጋ እግዚአብሔር ለመሸመት ነው። መንፈሳዊ በረከትን ለመግዛት ነው። ከእግዚአብሔር ለመካፈል ለምንመጣው 2-3 ሆነን ስንሄድ ስንኖር እንደ ኤማሁስ መንገደኞች ቃል እግዚአብሔርን በመነጋገር ነገረ ክርስቶስን በማውራት ህብረታችን፣ አንድነታችን የእግዚአብሔር ማደሪያ እንዲሆን መጠበቅ ያስፈልጋል። ስንጠመቅ በቅብዓ ሜሮን ስንከብር ቅዱስ ሥጋውን ክቡር ደሙን ስንቀበል ይህ ሰውነታችን ይህንን ክብር አግኝቷል። የእግዚአብሔር ማደሪያ መሆንን የሥጋ ፈቃድ መፈጸሚያ መሆን የለበትም። ሰውነታችን ለመንፈሳዊ ጉዳዮች የሚተጋ ልናደርገው ይገባል። በእግዚአብሔር ቤት ውስጥ የማይገባ ተግባር የምናከናውን ከሆነ ጅራፉ የሚነካን እኛን ነው። ከቤቱ የሚያስወጣን እኛን ነው። ቤቱ የጸናች ነች፣ በደሙ የመሰረታት ነች። ሚካኤል ሚካኤል መተንብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለዛሬ ከባለፈው የምንቀጥለው ትምህርታችን በጾመ ሁዳዴ ያለው ሶስተኛው ሰንበት ምን ይባላል ከሚለው ጀምሮ ቤተክርስቲያን በዚህ ወቅት የምታስተምረው ትምህርት ምንድነው? የሚነበበው ወንጌልስ ምንድነው? ከመዝሙረ ዳዊት የሚሰበከው ምስባክ ምንድነው የሚለውን ከገለጽን በኋላ ስለ ወንጌሉ የተወሰኑ ነገሮች አንስተን እንማማራለን ማለት ነው። የምስጢር ባለቤት አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጽልን። በጾመ ሁዳዴ ካሉ ሰንበቶች ሶስተኛው ሰንበት ምኩራብ ይባላል። ሶስተኛው ሰንበት ምኩራብ ይባላል። በዚህ በምኩራብ በተባለው ላይ እንደ ኃይለ ቃል አንስተን የምንማማርበት ከወንጌል ክፍል ላይ የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ያለው ወኢትረሲዩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የገበያ ቤት አታድርጉ የሚለውን ኃይለ ቃል መነሻ አድርገን መጨረሻ ላይ እንማማርበታለን። ምኩራብ ማለት የአይሁድ ቤተ ጸሎት ማለት ነው። የአይሁድ ቤተ ጸሎት አይሁድ እግዚአብሔርን የሚያመልኩ የአብርሃም ልጆች የሆኑ ከጣዖት አምልኮ ውጪ የነበሩ ናቸው። በቤተ ክርስቲያን የአስተምሮ ስርዓት ይህ ዕለት ምኩራብ ተብሎ ተሰይሟል ማለት ነው። ምኩራብ የተባለበት በዚህ የተሰየመበት ምክንያት ጌታ በምኩራብ ስላስተማራቸው ስላደረጋቸው ተአምራት በማንሳት ቅዱስ ያሬድ የዘመረበት ያመሰገነበት ስለሆነ የሰራቸውን እያስታወሰ ስለዘመረ ዕለቱ ምኩራብ ተብሏል ማለት ነው። የአይሁድ የጸሎት ቤት ነው ምኩራብ። በብሉይ ኪዳን ዘመን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና በስርዓቱ የተመሰረተ ነው። ናቡከደነጾር ግን ቤተ መቅደሱን አፈረሰባቸው። ናቡከደነጾር ቤተ መቅደስን ካፈረሰባቸው በኋላ ህዝቡ ወደ ባቢሎን ፈለሱ። ወደ ባቢሎን አፈለሳቸው። ከዚያን ጊዜ ጀምሮ አይሁድ በሚገኙባቸው ስፍራዎች ሁሉ ለጸሎትና ለማህበርተኛ ልዩ ልዩ አገልግሎታቸው ምኩራብ ያዘጋጁ ነበር። ምኩራብ የጸሎት ቦታ ይሰይሙ ነበር። በመሆኑም ወልደ እግዚአብሔር ኢየሱስ ክርስቶስ እኛን ለማዳን ሰው ሆኖ ወደዚህ ዓለም ከመጣ በኋላ አይሁድ ይገለገሉባቸው ወደ ነበሩ ምኩራብ በተለያዩ ጊዜዎች በመሄድ ተአምራትን ፈጽሟል። ቃሉን አስተምሯል። ሐዋርያትም አይሁዶች በተበተኑባቸው ቦታዎች ሲዘዋወሩ አስቀድመው ወደ ምኩራቦች ገብተው ወንጌልን ያስተምሩ ነበር። የተነገረው ትንቢት የተቆጠረው ሱባኤ መፈጸሙን የተነገረው ትንቢት መድረሱን ለማስረዳት ለመግለጽ የተነገረውን ትንቢት የተቆጠረውን ሱባኤ ተስፋ በማድረግ ይጠብቁ የነበሩ አይሁድ በምኩራብ በተሰበሰቡበት የወንጌል የምስራች ቃል ያስተምሩ ነበረ። ሐዋርያትም በማቴዎስ ወንጌል ምዕራፍ 4 ቁጥር 24 የሐዋርያት ሥራ
ምዕራፍ 6 ቁጥር 9፣ የሐዋርያት ሥራ ምዕራፍ 9 ቁጥር 2፣ የሐዋርያት ሥራ ምዕራፍ 13 ቁጥር 5፣ የሐዋርያት ሥራ ምዕራፍ 14 ቁጥር 1 እንዲሁም የሐዋርያት ሥራ ምዕራፍ 19 ቁጥር 8 ላይ በእነዚህ የመጽሐፍ ቅዱስ ክፍሎች ላይ የምናገኛቸው ሐዋርያት በምኩራቦቻቸው እየተገኙ ወንጌልን ያስተምሩ እንደነበረ ተገልጾ እናያለን። በዚህም ብዙዎች የክርስቶስን ወንጌል አምነው የክርስቶስን የባህሪ አምላክነት አምነው በመጠመቅ የእግዚአብሔር ልጆች ሆነዋል። ልቦናቸው ደንድነው ወንጌልን ከመስማት ወደ ኋላ ያሉም ብዙዎች ነበሩ። 10 የጎለመሱ ወንዶች ሲገኙ ምኩራብ መስራት ይፈቀድላቸው ነበር። በአንድ አካባቢ በሰፈሩበት ቦታ ላይ 10 የጎለመሱ ወንዶች ካሉ አንድ ምኩራብ መትከል ይፈቀድላቸው ነበር። ይህ ምኩራብም ቤቱ ትልቅ ወይም ትንሽ ሊሆን ይችላል። ተሰባስበው ጸሎት የሚያደርሱበት፣ ኦሪትን ትንቢትን የሚያነቡበት ቦታ ማለት ነው። በየምኩራብ ውስጥ ሕግና ነቢያት የተጻፉባቸው የብራና ጥቅሎች በአንድ ሳጥን ውስጥ ይቀመጡ ነበር። ሕግና ነቢያት የተጻፉባቸው የእግዚአብሔር ቃል ሲነበብ አንባቢው እንዲሰማ በተዘጋጀው ከፍተኛ ቦታ ላይ ይቆም ነበር። ከፍ ባለ ቦታ ላይ ሆኖ የነቢያትን ትንቢት የሙሴን ሕግ ያነብላቸው ነበር። ያንን የተሰበሰቡት አይሁዶች በአንድነት እንዲሰሙ ይደረጋል ማለት ነው። ወንዶችና ሴቶች ለየብቻቸው ይቀመጡ ነበር። የወንዶች መቀመጫ፣ የሴቶች መቀመጫ ለየብቻው ነው። አሁንም በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የወንዶች መግቢያ፣ የሴቶች መግቢያ፣ የወንዶች መቀመጫ፣ የሴቶች መቀመጫ ለየብቻ ነው። አገልግሎት በሚከናወንበት ጊዜ ይህንን አውቆ መፈጸም ይገባል ማለት ነው። ምኩራብ እንግዲህ ለአምልኮና ለትምህርት ለመንፈሳዊ አገልግሎት መገልገያ ይውል ነበር። ዓላማው ይሄ ነው። ለአምልኮ ለትምህርት የእግዚአብሔር የሆነውን ትምህርት ለመማር እግዚአብሔርን ለማምለክ ለመንፈሳዊ አገልግሎት ነው ምኩራብ የሚሰራው። ጌታ ኋላ ያነሳነው በምኩራብ ተገኝቶ የተመለከተው ከዚህ ዓላማ ውጭ የሆኑ ተግባራትን ነው። ጅራፍ እንዲያነሳ ያደረገው ከቤተ መቅደሱ ከምኩራቡ እንዲያባርራቸው ያስገደደው ምክንያት በቦታው ላይ ሊከናወኑ የማይገባቸውን ተግባራት ሲያከናውኑ ስለነበረ ያለ ቦታው ማለት ነው። ለሁሉም የየራሱ ቦታ አለው። ለሁሉም የየራሱ ጊዜ አለው። አንድን ተግባር የምንፈጽምበትን ቦታ መምረጥ ያስፈልጋል። ምኩራብ አምልኮተ እግዚአብሔር የሚፈጸምበት፣ የእግዚአብሔር ቃል የሚሰሙበት፣ የአይሁድ መምህራን ትምህርት የሚያስተምሩበት፣ ወደዛ የመጡ ሰዎች መንፈሳዊ ጉዳያቸውን የሚፈጽሙበት ቦታ ማለት ነው። መንፈሳዊ ጉዳያቸውን ከስጋዊ ነገር ተለይተው ማለት ነው። የስጋዊ ዓለም መንደራቸውን፣ አካባቢያቸውን፣ ቤታቸውን ጥለው የመጡት እዚህ ስጋዊ ነገር ለማከናወን አይደለም፣ መንፈሳዊ ጉዳዮቻችን ለመፈጸም ነው። ስለዚህ የምኩራብ አገልግሎት ይሄ ነበረ፣ መንፈሳዊ አገልግሎት የሚከናወንበት ነው። ምኩራቡ በአለቆች ይመራ ነበረ። በማርቆስ ወንጌል ምዕራፍ 5 ቁጥር 22 ላይ እንዲሁም በሐዋርያት ሥራ ምዕራፍ 13 ቁጥር 15 እንደምናነበው ማለት ነው። የምኩራቡ አለቃ ጥፋተኞችን ይቀጣል፣ ልጆችን ያስተምራል። ያጠፉ የሚቀጡበት፣ ልጆች የሚመከሩበት፣ የሚማሩበት፣ ማስተዋልን የሚያገኙበት፣ በጎን ጎዳና የሚማሩበት፣ የሚለማመዱበት ቦታ ማለት ነው ምኩራብ ማለት። በየሰንበቱ ሕዝቡ ሁሉ በምኩራብ ይሰበሰቡ ነበረ። በየሰንበቱ ተሰብስበው የእግዚአብሔርን ቃል ይሰማሉ። የነቢያት ትንቢት ይነበብላቸዋል። የሙሴ ሕግ ይነበብላቸዋል። መንፈሳዊ ጉዳያቸው እንዲጠነክር ምክር ይሰጥበታል፣ ትምህርት ይከናወንበታል። ከሕግና ከነቢያት ንባብ፣ የዳዊት መዝሙራት መዘመር፣ ስብከትን፣ ቡራኬን መቀበል፣ ይሄን የመሳሰሉ ነገሮች በየሰንበቱ ተሰባስበው የሚያገኙበት መንፈሳዊ በረከት የሚገኝበት ቦታ ማለት ነው። መድኃኒታችን አምላካችን ኢየሱስ ክርስቶስ ቤተ አቡየ ያለው የአባቴ ቤት በማለት የጠራው ይህንን ነው። የአባቴ ቤት አለው። እንግዲህ በኦሪት የነበረችው ምኩራብ የአባቴ ቤት ካላት ወደ አዲስ ኪዳን ስንመጣ ደግሞ አምልኮተ እግዚአብሔር የሚፈጸምባት፣ ነገረ እግዚአብሔር የሚገለጽባት፣ የአምላክ ቅዱስ ሥጋው ክቡር ደሙ የሚፈተትባት፣ ያላመኑ አምነው በመጠመቅ የእግዚአብሔር ልጅነትን የሚያገኙባት፣
ያመኑ የእግዚአብሔርን ቃል በመስማት በኃጢአት ቢወድቁ ንስሐ በመግባት ከእግዚአብሔር ጋር ያላቸውን ህብረት አንድነት የሚያጸኑባት የእግዚአብሔር ምሕረት ይቅርታ ቸርነት የሚገኝባት በኃጢአት ደዌ የቆሰለ ማንነታችን የሚፈወስባት ፈውስ የምናገኝባት የእግዚአብሔር የክብሩ መገለጫ የሆነች ቤተ ክርስቲያን ደግሞ ክብሯ ከኦሪት ምኩራብ የበለጠ ክብር ያላት ነች ማለት ነው። የእግዚአብሔር የክብሩ መገለጫ ነች። ታቦተ ሕጉ ያለባት የእግዚአብሔር ማደሪያ ታቦቱ ቅዱስ ሥጋው ክቡር ደግሞ የሚፈተትባት ያላመኑ አምነው ልጅነትን የምናገኝባት ቅዱስ ሥጋውን ክቡር ደሙን የምንቀበልባት ጸጋ እግዚአብሔር የምንካፈልባት የእግዚአብሔር የጸጋው ግምጃ ቤት የምትባል ቤተ ክርስቲያን ነች። የአባቴ ቤት በማለት ምኩራብን ያከበራት በደሙ የመሰረታት ቤተ ክርስቲያንንማ እንዴት ባለ ክብር ነው የሚያከብራት እግዚአብሔር። ምኩራብ የእንስሳት መስዋዕት ይሰዋባት ነበር። የሐዲስ ኪዳኗ ቤተ ክርስቲያን ግን አማናዊው መስዋዕት የአምላክ ቅዱስ ሥጋ ክቡር ደም የሚሰዋባት ነች። የአምላክ ቅዱስ ሥጋ ክቡር ደም ምኩራብ ሟች እንስሳት የሚሰውባት ነች። የሐዲስ ኪዳኗ ቤተ ክርስቲያን ግን አማናዊው እውነተኛው ከነፍስ ከሥጋ ደዌ የሚፈውስ በዓለም ውስጥ ካሉት መድኃኒቶች የሚመስለው የሚተካከለው የሌለ እውነተኛ መድኃኒት የነፍስ የሥጋ ደዌን የሚያስወግድ መድኃኒት የሚሰዋባት ነች የሐዲስ ኪዳኗ ቤተ ክርስቲያን። ስለዚህ ቤተ ክርስቲያን በዚህ ዕለት ስለ ቤተ ክርስቲያን ክብር ታስተምራለች። አሁን ስለ ገለጽናት ቤተ ክርስቲያን ክብር አምልታ አስፍታ ትናገራለች። ቤተ ክርስቲያን የሰማይ መላእክት ቅዱሳን ምድራውያን ክርስቲያኖች ህብረት አንድነት ምን መሰረትባት ነች ቤተ ክርስቲያን። አንድነታችን የምናጸናባት ነች ቤተ ክርስቲያን። ስለ ቤተ ክርስቲያን ክብር አውቆ ተረድቶ በቤተ ክርስቲያን ውስጥ መኖር ያስፈልጋል። የአባቴ ቤት ብሎ የብሉይ ኪዳንን ምኩራብ ከገለጻት የሐዲስ ኪዳንን ቤትማ በደሙ የመሰረታትን እንዴት ባለ ክብር ነው የሚያከብራት። ይሄንን በማወቅ ልንኖር ያስፈልጋል። ስለዚህ ምን አለ ጌታ መግቢያችን ላይ ያነሳ ነው የአባቴን ቤት የገበያ ቤት አታድርጉት፣ የገበያ ቦታ አታድርጉት ነው ያለው። ቤተክርስቲያን በሶስት ይተረጎማል። አንደኛው ቤተክርስቲያን የሚባለው የእግዚአብሔር ማደሪያ ማለት ነው። ቤተክርስቲያን የእግዚአብሔር ማደሪያ የክብሩ መገለጫ ሕጉ የሚነገርባት ክብሩ የሚገለጽባት አምልኮት የሚፈጸምባት ህንፃ ቤተክርስቲያኗ ቤተክርስቲያን ትባላለች። ታቦተ ሕጉ ያለባት በቅብአ ሜሮን የከበረች የእግዚአብሔር መንፈስ ቅዱስ ማህተም የታተመባት። ስለዚህ መሬቱን ስንሳለም ግድግዳውን ስንሳለም እንባረካለን፣ እንቀደሳለን። ይሄ በእምነት አይን የምንመለከተው እውነት ነው። በእምነት አይን የምናየው እውነት ነው ይሄ። ስለዚህ መሬቱን ዳሰን ፊታችንን የታመመ ሰውነታችንን ስንዳስሰው እንፈወሳለን ከበሽታችን፣ በረከትን እናገኛለን። እንዳልኩት በሃይማኖት አይን የሚያዩት እውነት ነው ይሄ። በጥርጥር አይን የሚመለከቱት አይደለም። የመጀመሪያ ቤተክርስቲያን የምትባለው ይሄ ነው። ሥጋው ደግሞ የሚፈተትባት፣ አምልኮተ እግዚአብሔር የሚፈጸምባት፣ የሰማይ መላእክት ምድራውያን ክርስቲያኖች ህብረት አንድነት የምናከናውንባት፣ ታቦተ ሕጉ ያለባት፣ ወደዛ የቀረቡት ሁሉ የሚቀደሱባት፣ ቅድስናን የምትሰጥ፣ ያላመኑ ተጠምቀው አምነው ተጠምቀው ልጅነት የሚያገኙባት፣ አምነን የኖርን ሰዎች ደግሞ በሞተ ሥጋ ከዚህ ዓለም ስንለይ ክቡር የሆነ ሥጋችን በክብር የሚያርፍባት አጸድ ያላት ቤተክርስቲያን የመጀመሪያው ቤተክርስቲያን እቺ ነች። የእግዚአብሔር ቤት የምትባል፣ የእግዚአብሔር ማደሪያ የምትባል፣ የእግዚአብሔር የክብሩ መገለጫ የምትባል። እግዚአብሔር በዚህ ያለ በዚህ ደግሞ የሌለ ሆኖ አይደለም፣ ግን በተለየ ቦታ እግዚአብሔር ክብሩን ይገልጻል። ይሄ በቅዱሳት መጽሐፍት በግልጽ የተገለጠ ነው። ስለዚህ አንደኛዋ ቤተክርስቲያን የምትባል እቺ ነች። ይህችን ቤተክርስቲያን የገበያ ቦታ ከማድረግ ስጋዊ ነገርን ከማከናወን መጠበቅ ያስፈልጋል። የዘመናችን ቤተክርስቲያን ምን ትመስላለች? ወንጌል የሚስፋፋባቸውን ህንፃ ነው እየሰራች ያለችው ወይስ ንግድ የሚከናወንባቸው? ግልጹን እንነጋገር። ምእመናን ቀርበው ከእግዚአብሔር ዘንድ እንዲታረቁ ሸክማቸው እንዲቀል ነው እየተጋን ያለነው ወይንስ በሌላ ጉዳዮች ነው ተጠምደን ያለነው? ራሳችን መፈተሽ ያስፈልጋል።
ስጋዊ ገበያ የሚከናወንባት አይደለችም ቤተክርስቲያን። ወደ ቤተክርስቲያን የቀረቡ ሰዎች ጸጋ እግዚአብሔርን አግኝተው ለመሄድ መምጣት ያለባቸው በሰንበት በበዓላት ቤተክርስቲያን በር አካባቢ የምናያቸው ነጋዴዎችም አሉ። ነጠላ ለመሸጥ ቄጤማ ለመሸጥ የተለያዩ ንግድ መኪና ሁሉ አቁመው እየጮሁ በድምፅ ማግቢያ እየረበሹ ሌላ የንግድ ማዕከል ያደረጓት። ይሄን ማስተካከል የምንችለው ወደ ቤተክርስቲያን የምንመጣ ሰዎች ነን። ካልተባበርናቸው እነሱም ያስተካክሉታል። ቤተክርስቲያን የምንመጣው ጸጋ እግዚአብሔርን ለመሸመት ነው። መንፈሳዊ በረከትን ለመግዛት ነው። ከእግዚአብሔር ለመካፈል ለምንመጣው ያ የገበያ ቦታ ራሱን የቻለ ሌላ ቦታ መሆን ያለበት። ቤተክርስቲያን የንግድ ማዕከል አይደለችም። ስጋዊ ንግድ የሚከናወንባት፣ ስጋዊ ጉዳይ የሚከናወንባት አይደለችም። ሁለተኛ ቤተክርስቲያን የምትባለው ማህበረ ምእመናን ነች። ማህበረ ምእመናን የምእመናን ህብረት አንድነት፣ ሁለትም ሶስትም ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ ያለው ቃል የሚፈጸምባት የእግዚአብሔር ማደሪያ መገኛ የክርስቲያኖች ህብረት አንድነት ቤተክርስቲያን ይባላል። ይህችንም ቤተክርስቲያን የስጋዊ ጉዳይ ከማድረግ መጠበቅ ያስፈልጋል። ማህበረ ምእመናን የክርስትና ዓላማችንን በማሰብ ግባችንን በማሰብ ህብረታችን አንድነታችን 2-3 ሆነን ስንሄድ ስንኖር እንደ ኤማሁስ መንገደኞች ቃል እግዚአብሔርን በመነጋገር ነገረ ክርስቶስን በማውራት ህብረታችን አንድነታችን የእግዚአብሔር ማደሪያ እንዲሆን መጠበቅ ያስፈልጋል። የኤማሁስ መንገደኞች የክርስቶስን ሕማም የነቢያትን ትንቢት የሙሴን የኦሪት ሕግ እያነበቡ እየተነጋገሩ እያወሩ ሲሄዱ በመካከላቸው ክርስቶስ ተገኝቷል። አይናቸውን አብርቶላቸው እርሱ መሆኑ እስኪመለከቱ ድረስ ልባቸው እየተቃጠለ ቃሉን አስተምሯቸዋል። ስለዚህ ማህበረ ምእመናን እንዲህ ያለ ክብር የምናገኝባት እንዲሆን ነገር እግዚአብሔር የምንነጋገርበት፣ ነገር ቅዱሳን የሚወሳበት፣ ገድለ ቅዱሳን የሚነበብበት ሊሆን ያስፈልጋል። በጎን ነገር የምንፈጽምበት ሊሆን ያስፈልጋል። ሶስተኛው ቤተክርስቲያን የሚባለው እያንዳንዱ ክርስቲያን ቤተክርስቲያን ይባላል። እያንዳንዱ እናንተ የእግዚአብሔር ቤተ መቅደስ ናችሁ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ማደሪያው ናችሁ። የእግዚአብሔር የሆነ ቤተ መቅደስ ሰውነታችሁን በዝሙት አታቆሽሹት። እያንዳንዱ ክርስቲያን ቤተክርስቲያን ይባላል። እያንዳንዱ ክርስቲያን። ስለዚህ የአባቴ ቤት ተብሏል ማለት ነው። ህይወታችን ቤቱ ሆነናል፣ ማደሪያው ሆነናል። ስንጠመቅ በቅብአ ሜሮን ስንከብር ቅዱስ ሥጋውን ክቡር ደሙን ስንቀበል ይህ ሰውነታችን ይህንን ክብር አግኝቷል፣ የእግዚአብሔር ማደሪያ መሆንን። ክርስቲያኖች የእግዚአብሔር ማደሪያ የሆነ ሰውነታችን ምንድን ነው እየተከናወነበት ያለው? የዝሙት ንግድ፣ የክፋት ንግድ፣ የጣዖት አምልኮ ንግድ፣ የዘረኝነት ንግድ፣ የሐሜት ንግድ፣ የሐሰተኝነት ንግድ በገላትያ ምዕራፍ 5 ቁጥር 19 የተዘረዘሩት ከእግዚአብሔር መንግሥት ውጭ የሚያደርጉት የሥጋ ፈቃድ የተባሉት ንግድ እርሱ ነው እየተከናወነበት ያለው ወይስ የመንፈስ ፍሬዎችን እያፈራንበት ነው? ምን አይነት ፍሬ ነው ያለው ውስጣችን? የእግዚአብሔር ማደሪያ የሆነው ሰውነታችን ልንጠብቀው ይገባል። በየዕለት ተዕለት ሕይወታችን የአባቴን ቤት የንግድ ቦታ አታድርጉት ተብለናል። የሥጋ ፈቃድ መፈጸሚያ መሆን የለበትም ሰውነታችን። ለመንፈሳዊ ጉዳዮች የሚተጋ ልናደርገው ይገባል። ይህን ለማድረግ በዚህ በሦስተኛው ሰንበት ቤተ ክርስቲያን ምኵራብ ብላ ሰይማ ይህንን ክብር እንድናገኝ ታስተምራለች። ይህን ክብር የምናገኝበትን ነው የምታስተምረው። በወንጌሉ የምታነበው በዮሐንስ ወንጌል ምዕራፍ 2 ያለውን የወንጌል ክፍል ከቁጥር 13 ጀምሮ እስከ 25 ድረስ ያለውን የወንጌል ክፍል በማንበብ ጌታ በቃና ዘገሊላ ውሃውን ወደ ወይን ጠጅ ከቀየረ የመጀመሪያውን ተአምራት ካደረገ በኋላ ወደ ምኵራብ ገብቶ ያስተማረውን ትምህርት ገልጻ በዛ የነበሩትን የሥጋ ፈቃድ ሲፈጽሙ የነበሩትን የሥጋ ንግድ ሲያከናውኑ የነበሩትን ጅራፉን አንስቶ እንዳስወጣቸው ዛሬም እኛ የእግዚአብሔር የቁጣው ጅራፍ እንዳይወርድብን ቤት ሰውነት ቤት የእግዚአብሔር ቤት የሆነ ሰውነታችንን ህብረት አንድነታችንን ህንፃ ቤተ ክርስቲያንን ከሥጋ ነገር መጠበቅ ያስፈልጋል። የመንፈሳዊ ጸጋ ግምጃ ቤት ነች ቤተ ክርስቲያንና ለዛ ልንተጋ ያስፈልጋል። ቤቱን አላፈረሰም። ወደ ምኵራቡ መጥቶ ልናስተውለው የሚገባው
በምኩራብ ውስጥ ግን የማይገባ ተግባር ሲፈጽሙ የነበሩትን ያስወጣቸው። የእግዚአብሔር ቤት የገሃነም ደጆች የማያፈርሷት የጸናች ነች። የእግዚአብሔር ቤት በእግዚአብሔር ቤት ውስጥ የማይገባ ተግባር የምናከናውን ከሆነ ጅራፉ የሚነካን እኛን ነው። ከቤቱ የሚያስወጣን እኛን ነው። ቤቱ የጸናች ነች፣ በደሙ የመሰረታት ነች። ስለዚህ በምንፍቅና የቆሸሸ ማንነት ይዘን ቤተ እግዚአብሔር ውስጥ ያለን ሰዎች ከምንፍቅና እናጽዳው። የእግዚአብሔር ቤት የሆነ ሰውነታችንን ቅዱሳት መጻሕፍትን በማንበብ መምህራን ጋር ቀርበን በመማር በጾም በጸሎት በመትጋት ፍጹም ሃይማኖትን ለመያዝ በመትጋት የእግዚአብሔር ማደሪያ የሆነ ሰውነታችን ማንጻት፣ መቀደስ፣ ማክበር ያስፈልጋል። ይህን ስናደርግ በቤት ውስጥ መኖራችን ለክብር ይሆንልናል። በቤት ውስጥ መኖራችን ከክብር ወደ ክብር የምንሸጋገርበት በጸጋ ላይ ጸጋ እንዲጨመርልን ይሆናል ማለት ነው። ያጣኑ የምናገኝበት፣ የጎደለን የሚሞላበት፣ ሸክማችን የሚቀልበት ቤተ ክርስቲያን እኮ ማለት ይሄ ነች። ሐኪም ቤት ነች ቤተ ክርስቲያን ወገኖቼ፣ ሐኪም ቤት ነች። ካህናቱ ደግሞ ሕክምናውን የሚሰጡ ናቸው። ቤተ ክርስቲያን መተን ከነበሽታችን አንመለስ፣ ታክመን እንመለስ። በምን? በንስሐ በምን? በቃለ እግዚአብሔር በምን? ቅዱስ ሥጋውን ክቡር ደሙን በመቀበል እንታከም፣ እንፈወሳለን፣ ፈውስን እናገኛለን። ያንን በማድረግ በእግዚአብሔር ቤት ውስጥ ጸንቶ ለመኖር መትጋት ያስፈልጋል ማለት ነው። በቅዳሴው መካከልም ዲያቆኑ በመዝሙረ ዳዊት መዝሙር 68 ቁጥር 9 ላይ ያለውን የቅዱስ ዳዊትን ዝማሬ አንስቶ በቅዱስ ያሬድ ዜማ ያሰማናል። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻክዋ በጾም ለነፍሴ። የቤትህ ቅናት በልቶኛል፣ የሚሰድቡህም ስድብ በላይ ላይ ወደቀ፣ ነፍሴን በጾም ቀጣኋት ይላል ቅዱስ ዳዊት። ስለዚህ ይህንን በማንሳት ቤተክርስቲያን የቤተ ክርስቲያን ክብር ጉዳይ የቤቱ ክብር ጉዳይ መንፈሳዊ ቅንዓትን እንዲያስቀናን ቤት የተባለ ሰውነታችንን ከማቆሸሽ እንድንጠብቅ ቤት የተባለ ህብረት አንድነታችንን ከማቆሸሽ እንድንጠብቅ ቤቱ የሆነች ቤተ ክርስቲያንን እንድንጠብቅ እንድናከብር ታስተምራለች ማለት ነው። በዚህ ክብር ጸንተን ኖረን በጾሙ በረከተ ስጋን በረከተ ነፍስን እንድናገኝ የአምላካችን የእግዚአብሔር ቸርነት የወላዲት አምላክ የሰዓሊተ ምሕረት የቅድስተ ቅዱሳን የድንግል ማርያም አማላጅነት በምልጃ በቃል ኪዳኑ ዘወትር የማይለየን የሚጠብቀን ከክፉ ሁሉ የሚሰውረን የሊቀ መላእክት የቅዱስ ሚካኤል ተራዳኢነት የቅዱሳን ሁሉ ጸሎት በረከት በሁላችን ላይ ይደርብን። ጾሙን ያስጀመረን አምላካችን አስፈጽሞ ለብርሃነ ትንሣኤው በሰላም በጤና በበረከት ያድርሰን። ለእግዚአብሔር ፈቃድ በቀጣይ አራተኛውን ሰንበት መነሻ አድርገን እንማማራለን። ይቆየን። ቅዱስ ሚካኤል ቅድመ መንበሮ